ስቶክ ማርኬት ገዢዎች ወይም ደግሞ ሰዎች ስቶክ ማርኬት ላይ ገንዘባቸውን ኢንቨስት ሲያደርጉ በተለይ ጀማሪዎች የሚሰሯቸው 3 ስህተቶች ምንድናቸው የሚለውን ነገር በዛሬው ቪዲዮአችን ላይ እንመለከታለን ማለት ነው። ያ ማለት ምንድነው? ጀማሪዎች ስቶክ ማርኬት ላይ ኢንቨስት ሲያደርጉ ብዙ ጊዜ የሚሰሯቸው ተደጋጋሚ 3 ስህተቶች አሉ። እነዚህን ካላወቃችሁ ስቶክ ማርኬት ላይ ወይም ስቶክ ኢንቨስትመንት ላይ ገንዘባችሁን ኢንቨስት ካደረጋችሁ ለትልቅ ኪሳራ ወይም ሪስክ ትዳረጋላችሁ ማለት ነው። ከዛ በፊት ግን እነዚህን 3 ስህተቶች አውቃችኋቸው ባለመስራት ገንዘባችሁን ከሪስክ መጠበቅ ይኖርባችኋል። እንደምታውቁት ስቶክ ማርኬት ትልቅ የሆነ የኢንቨስትመንት አይነት ነው። በስቶክ ማርኬት ላይ ወይም ደግሞ በአክሲዮን ገበያ ላይ ሰዎች ሀብታቸውን በጣም ከፍተኛ የሆነ ገቢ የምታገኙበት ነው ማለት ገንዘባችሁን ከትንሽ ወደ ትልቅ የምታባዙበት ከፍተኛ ፕሮፊት ልታገኙበት የምትችሉበት የኢንቨስትመንት አይነት ነው። ይሄን የኢንቨስትመንት አይነት በደንብ በስርዓት አድርጋችሁ ማኔጅ ማታረጉ ከሆነና አውቃችሁት በደንብ ተገንዘባችሁት ወደ ኢንቨስትመንት ውስጥ ካልገባችሁበት ድረስ ገንዘባችሁን ሙሉ ለሙሉ ሊያሳጣ የሚችል እድልም በዛው ልክ አለው ማለት ነው። ስለዚህ ጀማሪ ሆናችሁ ወደ ስቶክ ማርኬት ለመግባት የምትፈልጉ ሰዎች ካላችሁ ወይም ገንዘባችሁን በስቶክ ማርኬት ላይ ኢንቨስት አድርጋችሁ ሀብት ለመገንባት የምትፈልጉ ሰዎች ካላችሁ ከነዚህ ስህተቶች ራሳችሁ መጠበቅ አለባችሁ ማለት ነው። የመጀመሪያው ስህተት ያለ ጥናት መግዛት ነው። ሰዎች ስለገዙ ብቻ ወይም የምታውቋቸው ሰዎች ሊሆኑ ይችላሉ፣ ፌመስ ሰዎች ወይም ገንዘብ ከዚህ በፊት ኢንቨስት ያደረጉ ሰዎች ስለገዙ ብቻ እናንተም የኩባንያውን ፋይናንስ ስርዓት ሳትገነዘቡና ሳታውቁ ገንዘባችሁን ኢንቨስት ማድረግ ወይም ደግሞ ሸሮችን መግዛት ነው። ይሄ በጣም ጀማሪዎች የሚሰሩት ትልቁ ስህተት ነው። ያ ማለት ምንድነው? ሰዎች ስለገዙ ኢንቨስትመንት ነው ብሎ ፕሮሞሽን ስለተሰራ ታላላቅ ሰዎች እየተነሱ ስለዛ ኢንቨስትመንት ስለ ስቶክ ማርኬቱ ማስታወቂያ ስለሰሩ ወይም ያተርፋል ስለተባለ ብቻ ዘው ብለው ብዙ ሰዎች ገንዘባቸውን ለሪስክ ይዳርጋሉ ማለት ነው። መደረግ አለበት። ስቶክ ማርኬት ዘው ተብሎ የሚገባበት የማርኬት ስርዓት አይደለም ወይም የኢንቨስትመንት አይነት አይደለም። እውቀት የሚጠይቅ የኢንቨስትመንት አይነት ነው። ኢንቨስት ከማድረጋችሁ በፊት ማወቅ የሚገባችሁ ነገር የድርጅቱን ወይም የካምፓኒውን የፋይናንስ ስርዓት ማጥናት ያስፈልጋል። በተለይ ያለፉትን 3 ዓመታት በምን አይነት መልኩ ነበር ፕሮፊት ሲያከፋፍል የነበረው፣ የፋይናንሱ ስርዓት ምን ይመስል ነበረ፣ በምን ያህል ፐርሰንት ድርጅቱ ያድግ ነበረ የሚለውን ነገር መጀመሪያ ላይ ምን ማወቅ ያስፈልጋል ማለት ነው። ጥናት ማድረግ ያስፈልጋል ማለት ነው። ካለ ጥናት የሚደረግ ኢንቨስትመንት ብዙውን ጊዜ ሰዎችን ለሪስክ የሚዳርግ እንዲሁም ደግሞ ገንዘባቸውን ሙሉ ለሙሉ የሚያሳጣበት ሁኔታ ወይም ደግሞ እድል አለ ማለት ነው። ስለዚህ ያለ ጥናት ከገዛችሁና ጥናት ሳታደርጉ ሰዎች ግዙ ስላሏችሁ ብቻ የምታውቋቸው ሰዎች ስለገዙ ታዋቂ የምንላቸው ሰዎች ስለዛ ስቶክ ማርኬት ፕሮሞሽን ስለሰሩ ወይም የድርጅት አክሲዮኖች እነዚህ አክሲዮኖች አዋጭ ናቸው ስለተባሉ ብቻ በሰዎች ላይ ተመስረታችሁ ያለ ጥናት አብዛኛውን ጊዜ ስቶክ ማርኬት ላይ ኢንቨስት የምታደርጉ ከሆነ ራሳችሁን ለከፍተኛ ሪስክ ዳረጋችሁ ነው ማለት ነው። ስለዚህ ካለ ጥናት መግዛት ከፍተኛ የሆነ ሪስክ ያመጣል። ስለዚህ ጀማሪዎች የሚሰሩት ትልቁና የመጀመሪያው ስህተት ያለ ጥናት ስቶክ መግዛት የመጀመሪያውን ደረጃ ይይዛል ማለት ነው። ሁለተኛው ጀማሪዎች ወይም ደግሞ ጀማሪ ስቶክ ማርኬት ላይ ኢንቨስት የሚያደርጉ ሰዎች የሚሰሩት ሁለተኛው ስህተት ሁሉንም ገንዘባቸውን አንድ ድርጅት ላይ ኢንቨስት ማድረግ ወይም አንድ ቦታ ላይ ማድረግ ነው። ይሄ በጣም ከፍተኛ የሆነ ሪስክ ያመጣል። ስለዚህ ገንዘብ ካላችሁ ያንን ገንዘብ ሙሉ ለሙሉ አንድ ቦታ ላይ ኢንቨስት ከማድረጋችሁ ይልቅ በተለያዩ ድርጅቶች ላይ ገንዘቡን እየከፋፈላችሁ ኢንቨስት ብታደርጉት በተወሰነ መልኩ ሪስክን መቀነስ ትችላላችሁ። እንዳልኳችሁ ስቶክ ኢንቨስትመንት ሰዎችን ሀብታም የሚያደርግ የኢንቨስትመንት አይነት ነው። ጥንቃቄ ካላደረጋችሁና ሪስክን ኳልኩሌት ካላደረጋችሁ ግን ለከፍተኛ ሪስክም ይዳርጋል ማለት ነው፣ ወይም ደግሞ ኪሳራ ይዳርጋል ማለት ነው። ያ ማለት ገንዘባችሁን ሙሉ ለሙሉ ሊያሳጣችሁ ይችላል። ስቶክ ስትገዙ ማወቅ ያለባችሁ ነገር ሁሉንም ገንዘብ አንድ ካምፓኒ ላይ ከማድረግ ይልቅ ገንዘባችሁን ከፋፍላችሁ በተለያዩ ካምፓኒዎች ላይ ኢንቨስት ካደረጋችሁ በተወሰነ መልኩ ሪስክን መቀነስ ትችላላችሁ። ምክንያቱም እርግጠኛ ተሆኑ አይደለም ወደ ስቶክ ኢንቨስትመንት የሚገባው፣ እርግጠኝነት የለውም። እርግጠኛ ሳትሆኑ ገና ያተርፋል ብላችሁ ያዋጣል ብላችሁ ነው ሪስክን፣ በተለይ ደግሞ ሪስክን ኳልኩሌት አድርጋችሁ ነው ወደ ኢንቨስትመንቱ የምንገባው። ስለዚህ ገንዘባችሁን ሙሉ ለሙሉ እንዳታጡ፣ ወደ ሪስክ እንዳትገቡ የሚያደርገው ትልቁ መሳሪያ ዳይቨርሲፋይ ማድረግ ነው። የተለያዩ ካምፓኒዎች ላይ ገንዘባችሁን እየከፋፈላችሁ ኢንቨስት ማድረግ ነው። አንድ ቦታ ላይ 300,000 ወይም 400,000 ብር ኢንቨስት ከማድረግ
በ3 ካምፓኒዎች ላይ 100 ሺህ ብሩን ከፋፍላችሁ ኢንቨስት ብታደርጉ ነው የሚሻለው። ምክንያቱም አንደኛው ቦታ ላይ ሪስክ ቢመጣ ሌላኛው ቦታ ላይ ደግሞ ፕሮፊት ሊመጣ ይችላል። ስለዚህ ኳልኩሌት አድርጋችሁ በተለያዩ ቦታዎች ላይ ኢንቨስት ማድረግ ነው። ይሄ እንግዲህ ምንድነው ጀማሪ ስቶክ ላይ ሼር የሚገዙ ሰዎች ወይም ኢንቨስት የሚያደርጉ ሰዎች የሚሰሩት ስህተት ነው። ወደ ሶስተኛው እንሄድ። ሶስተኛው ስቶክ ማርኬት ላይ ገንዘባቸውን ኢንቨስት የሚያደርጉ ሰዎች የሚሰሩት ስህተት ስሜታዊ መሆን ነው። ስሜታዊ መሆን ነው ስንል ሲገዙም ሆነ ሲሸጡ አክሲዮናቸውን ሲገዙም ሆነ ሲሸጡ በስሜት ተገፋፍተው መሸጥም ሆነ መግዛትን ያጠቃልላል። ምን ማለት ነው ይሄ? እንግዲህ ሰዎች የድርጅቱ አክሲዮን ዋጋው መቀነስ ሲጀምር እንዲሁም ደግሞ አያዋጣም ሰዎች መሸጥ ሲጀምሩ ዋጋው እየወረደ ሲሄድና ሰዎች ስጋታቸውን ሲገልጹ ሲሰሙ ቶሎ ብለው በፍርሃት ያንን ማርኬት ቶሎ ብለው ሸራቸውን ይሸጣሉ ማለት ነው። ሰው ለምንድን ነው የሚሸጡት? በፍርሃት ነው። ፍርሃት ገና ሲመጣባቸው የስቶክ ዋጋ ገና ይቀንሳል፣ እንደ አይነት ሪስክ ቢመጣ ወይም ደግሞ ብዙ ሰዎች ከዛ ድርጅት ሸራቸውን እየሸጡ ወይም አክሲዮናቸውን እየሸጡ እየወጡ ነው የሚለውን ነገር ሲሰሙ ቀድመው ቶሎ ብለው ፈጥነው ሸሩን ይሸጡታል ማለት ነው። ይሄ ምንድነው? ፍርሃት ነው። ያ ማለት ምንድነው? የአክሲዮን ገበያ እንደምታውቁት ይወርዳል፣ ይወጣል፣ ይቀንሳል፣ ይጨምራል። ሰው በቀነሰ ቁጥር የምትደናገጡ ከሆነና አክሲዮኑን ቶሎ ብላችሁ የምትሸጡት ከሆነ ይሄም ከፍተኛ የሆነ ሪስክ ሊያመጣባችሁ ይችላል። ምክንያቱም ያ ካምፓኒ ዘንድሮ ላይ ዋጋው ቢቀንስ ቀጣይ ደግሞ እጥፍ በሆነ እርግጥ ሊያድግ ይችላል ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ በስሜት አለመግዛት ነው። አሁንም ከስሜት ነፃ መሆን ያስፈልጋል። አክሲዮን ላይ አሁንም በስሜት የምትገዙ ከሆነ በጣም አደገኛ ነገር ነው። ብዙ የድርጅት አክሲዮኖች ከሚገባ በላይ ማስታወቂያ ይሰራላቸዋል ወይም ፕሮሞሽን ይሰራላቸዋል። ምክንያቱም ለምን ነው እንደዛ የሚሰራላቸው? እናንተ እንድትገዙ ለማድረግ ነው። ስሜታችሁን በመቀስቀስ በይህን ያህል ፐርሰንት፣ በ60%፣ በ70% እናተርፋለን፣ ከፍተኛ የሆነ ገንዘባችሁን እናሳድጋለን፣ ሀብታም እናደርጋችኋለን፣ ገንዘባችሁን ኢንቨስት ታደርጋችሁ ከፍተኛ የሆነ የተጋነነ ትርፍ ታገኛላችሁ ብለው ብዙ ሰዎች ፕሮሞሽን ይሰራሉ ወይም ማስታወቂያ ይሰራሉ እና ስለሰሩላችሁ እንዲሁም ደግሞ ስሜታችሁን እያነሳሳችሁ እናንተ ሪስክን ኳልኩሌት ሳታደርጉ ሰዎች ስለገዙ የታወቁ ሰዎች መተው ስለ ፕሮሞሽን ስለሰሩ ስላስተዋወቁ እናንተ ሳታረጋግጡ ስሜታዊ በመሆን ብቻ ሮጣችሁ ቶሎ ብላችሁ አክሲዮኑን የምትገዙ ከሆነ ይህም ለከፍተኛ ሪስክ ይዳርጋል ማለት ነው። ስለዚህ ስቶክ ማርኬት ላይ ኢንቨስት ስታደርጉ ወይም ደግሞ ስትገዙም ሆነ ስትሸጡ ስሜታዊ መሆን የለባችሁም። በስሜትም ፈርታችሁ ቶሎ ብላችሁ ሀብታችሁ መሸጥ የለባችሁም። እንዲሁም ደግሞ በጣም የተጋነነ ማስታወቂያ ስለተሰራም ደግሞ ቶሎ ብላችሁ የስቶኮችን ካልኩሌት ሳታደርጉ መግዛት የለባችሁም ማለት ነው። ስለዚህ ጀማሪዎች የሚሰሯቸው 3 ስህተቶች እነዚህ ናቸው። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ሰላም።